ሰላም ቤተሰብ እንግዲህ ዛሬ ደግሞ ከምሽት እስከ ጠዋት ያለውን አስጎበኛችኋለሁ። አብራችሁን ቆዩ። ፎሎ፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ምሽት በዚህ ሁኔታ ወደ ቤት ገብቻለሁ። እንግዲህ ቤቴ በጣም ሰፊ ነው እንደምታዩት። እንግዲህ የስራ ልብሴን ቀይሬ እንደዚህ ቤቴ እንዲናፈስ እንግዲህ መስኮት ወዳለው መስኮት እና በጣም መስኮት ያለበት ቤት ነው የተከራየሁት። በዚህ መልኩ ፊቴን ታጥቤ ልብሴን ቀይሬ እንግዲህ ወደ ጸሎት ማድረግ ማናችንም እንግዲህ ያለንበት ቦታ ላይ ጸሎት ማድረግ አለብን። ብርታታችን ሙጉሳችን ጸሎት ነውና ጸሎት ማድረግ አለብን። እንግዲህ እኔ ደግሞ አሁን እዚህ ጋር ስለ አድነው አለኝ ስለ አድነው ጋር ጸሎት አድርጌያለሁ። እንግዲህ እንደዚህ ስንጸልይ እንበረታለን። ብርታት ቀንን ያሳለፈን ቀን አሸንፈን እንድንውል የረዳን ፈጣሪያችንን አመስግነን ሌሊቱ ደግሞ የመልካም እንዲሆንልን ተማጽነን ለምነን ስንጀምር ሁሉም ነገር መልካም ይሆንልናል። እና እንግዲህ እንደዚህ የመሰለ ሁኔታ ጸሎታችን አልቋል። ወደ እራት መስራት ገብተናል። እንግዲህ ኑ አብረን እራት እንስራ። እንግዲህ የሴተላጤ ምግብ ነው የምንሰራው። ቲማቲም ለብ እንሰራለን። ምሳቃችን መጥቷል። እናጥባለን። እዚህ ጋዝ ላይ ቲማቲም ለብ ልንሰራ ነው። 2 ሽንኩርትና 1 ቲማቲም አድርገን እንግዲህ ቆንጆዬ ቲማቲም ለብ እንሰራለን። ነጭ ሽንኩርት አድርገን በጣም ይጣፍጣል። እንደምታዩት እንግዲህ ምግብ እየሰራን ነው። እራት እንግዲህ አንድ የሚበላ እንግዲህ በደንብ አድርገን ቆንጆ አድርገን ሰርተናል። እንግዲህ ሰርተን ጨርሰናል። በዚህ መልኩ ጨርሰን ወጥተናል። እንግዲህ ሴተላጤዎች ቤታችሁን ቆልፋችሁን ወደ ኪችን መሄድ ያለባችሁ። እንግዲህ ቤታችን ቆልፈን ወደ ኪችን ሄደን ተመለስን፣ ጨረስን። እንግዲህ ልንበላ አቅርበናል። እንግዲህ ያው እንደምታውቁት የአረብ ሀገር እንጀራ ነው። ልንበላ ነው። እንግዲህ ነጋ። በዚህ መልኩ እንግዲህ ነቅተን ተነስተን እንግዲህ ፊታችንን ምናምን ታጥበን ያደርንበት ልብሳችንን ቀይረን እንግዲህ ቤታችንን እናናፍሰዋለን። እንደምታውቁት እንግዲህ ቤታችን ሰፊ ነው። እንግዲህ ቤታችን እናፈስ። እንግዲህ ወደ ጸሎት እንሂድ። ዛሬ ደግሞ ቅዱስ ገብርኤል ነው የቪዲዮ በምቀርጽበት ሰዓት እንግዲህ ጸሎት እያደረግን ነው። ጠዋት ስንነሳ አመስግነን፣ ማታ ስንገባ አመስግነን ከሆነ ቀናችንም የተባረከ ምሽታችንም የተባረከ ይሆንልናል። እንግዲህ በዚሁም አጋጣሚ ለመላው የኦርቶዶክስ እምነት ተከታዮች እንኳን ለሊቀ መላኩ ቅዱስ ገብርኤል አደረሳችሁ። እንግዲህ ጸበልም አለን። ጸበልም ራሳችን ጸሎት አድርገንበት ያዘጋጀን ጸበል ነው። ቤታችንን ረጭተናል፣ እንጠጣለን። እንግዲህ በዚህ መልኩ ጸበል የማታገኙ ራሳችሁ ጸሎት አድርጋችሁበት ጸበል ማድረግ ትችላላችሁ። እንግዲህ ሻማችንን እናበራለን። ደስ ሁኔታ ሻማችን በርቷል። ጻድቅም እንግዲህ ተዘጋጅተዋል። እንደምታዩት ስለ ቅዱስ ገብርኤል እንግዲህ ያዙ። እንግዲህ ወደ ቁርስና ምሳ መስራት ገብተናል። ያው ሰንበት ነው ዛሬ። ቁርስ ምን እንበላለን? እንግዲህ ድንች ለብ ወይ ደግሞ ድንች እርጥብ ሰርተናል። እንግዲህ ቆንጆ ሳንዱች እንግዲህ ለምሳም አድርገናል። ቁርስም እንግዲህ ስኳርም ይዘናል። ሻይ እንጠጣለን ስራ ቦታ። እንግዲህ ቦርሳችን ውስጥ ምሳቃችን ከቦርሳችን እኩል ነው። እንግዲህ አድርገን በዚህ መልኩ እንግዲህ ቁርስ ልንበላ ነው። እንግዲህ በልተን ተነስተናል። ጉዞ ወደ ስራ ይላል። ልብሳችንን ቀይረናል። እንግዲህ ቤታችንን ቻው ብለን እየተሰናበት ነው። ቤታችንን ቁልፍ አድርገን እንግዲህ ወደ ሊፍት ሄደናል። እንግዲህ ምርጦቹን ጓደኞቼም ለመጥራት እንግዲህ ጓደኞቼ 10ኛ ፍሎር ላይ ነው። እኔ ደግሞ 7ኛ ላይ ነው ያለሁት። እነሱ ወደ መጥራት እየሄድን ነው። ሊፍት ውስጥ ገብተን እንግዲህ ጠርቻቸው ወጥተናል። እንግዲህ ምርጦቹ ጓደኞቼ ያው እንደዚህ በመሰለ ሁኔታ ተያይዘው እየሄዱ ነው። እንግዲህ ወደ ስራ እየተጓዝን ነው። እንደዚህ ደስ በሚል ሁኔታ አየሩ ደስ ይላል። ፀሐይ ነው። በጣም ደስ የሚል ንፋስ ነው ያለው። ደስ በሚል ሁኔታ እየሄድን ነው። ደርሰናል። እንግዲህ ሊፍት ላይ እየሄድን ነው። ወደ ስራ ቦታችን ደርሰናል። እንግዲህ በዚህ ሁኔታ ቢሮአችን ገብተናል። እንግዲህ የዛሬው ውሏችን እንግዲህ አጠር ባለ ሁኔታ ይህን ይመስል ነበረ። ፎሎ፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። ብዙ ነገሮች ሼር አደርጋችኋለሁ። አመሰግናለሁ።